ያልሁትን ይሰጥ ነበር እና አሁንም ያምንብኛል፣ ህዝብ ያምንብኛል። ምክንያቱም ገንዘባቸውን አንድ ገንዘብ ሳንቲም እኔ ላይ የሚቀርብኝ የለም። ሁሉንም ና ይሄን ግዛ፣ ና ይሄን አድርግ፣ ይሄን እንዲያድርግ ነው እንጂ እኔ ገንዘብ አልቀበልም ነበር። ይሄንን እያደረግን ይህን ቤተክርስቲያን ዙሪያውን ያስከበርነው እኛ ነን። ታዶ ነበር እና መድኃኒዓለም ይሁን እንደምታው ያን ህንጻ ተሰራ። አሁን ሰውየው ያ ለእስራኤል ቤቱን አንጥቶ እዚህ ማዶ ሰርቶ ሌሊት ነው ያጠፋናት። ሌሊት አጠፋናት። ወዲያውኑ ያ ሰውዬ ውጭ ነው ያለው። አሁን ጊዜም ለካህን ደሞዝ ሊሰጥ የሰበሰብና ለምንድን ነው ለጊዮርጊስ ካህን የሚሰጡት? ለገብርኤል ነው እያለ አሁንም እያወቀን ነው ሰውዬ ያለው እና እግዚአብሔር ደግ ነው። ይሄን ቤተክርስቲያን ተሰርቷል። እግዚአብሔር ደግ ነው። የተቻለንን ያህል አበርክተናል፣ የተቻለንን ያህል ሄደናል እና ስለዚህ እግዚአብሔር በቸርነቱ እግዚአብሔር ስና ይሄንን ደግሞ ፍጻሜውን አይቼ እንደው ጤና አድርሼበት ወዲያ በሞት ታችን ዚያራ ሳይቆይም አሁን በዚህ አመት ሊያልቅ ይችላል እኮ። አልቋል። በጣም የሚገርም ህንጻ ነው። በጣም ልዩ ነው። ህዝበ ክርስቲያኑ ያው እየተረባረበ ነው። በጣም እየተሰራ ነው ያለው። ያልቃል። እርሶም ደግሞ እዚያም በደንብ አድርገው ያገለግላሉ ገና። እግዚአብሔር መድኃኒዓለም እርሶ መቼም ሰላም ለኪ እየደገሙ ሁሉ ጊዜ ስሙን እያመሰገኑ የሚኖሩ አባት ነው። ህዝበ ክርስቲያኑ ሙሉ እንደሚያምኑበት ነው አባታችን። እርሶ ላይ ማንም በገብረ ጻዲቅ ይሄንን ሆኑ እናደረጉ የሚል ህዝበ ክርስቲያን እንደሌለ እኔ ራሴ ምስክር ነኝ። ሆነ ለመናገር እኔ እዚህ ቦታ ላይ ወደ 6 አመት አገልግያለሁ። 6 አመት ከእርሶ ጋር አገልግያለሁ። የበረከቱ ተሳታፊ ሆኛለሁ። ከሳቸው ስር ሆኜ እየተላላኩኝ ለ6 አመት አገልግሎት ስሰጥ ቆይቻለሁ። እዚህ አስኮር ደብረ መድኃኒት መድኃኔዓለምና ቅዱስ ጊዮርጊስ ቤተክርስቲያን ለ6 አመት እኔም አገልግያለሁ። ይህ ቦታ ትልቅ የበረከት ቦታ ነው። እኔ በትልቅ በረከት የተባረኩት እዚህ ቦታ በመምጣቴ ነው። ከሌላ ከትልቅ ቦታ እንደመጣሁ ይታወቃል። ግን እኔ በረከትን ያገኘሁት ትልቅ ከሚባለው ቦታ ላይ ሳይሆን እዚህ ቦታ ላይ ነው። ዛሬ ግን ከሁሉም አድባራት እኩል ሆኖ ትልቅ ካቴድራል እየተሰራ ያለበት ብዙ ልማቶች የተሰሩበት መሰለመናገር ብዙ አባቶች መጥተው ብዙ የራሳቸውን የሆነ አሻራ አስቀምጠው ያለፉበትና አሁንም ያሉ አባቶች ናቸውና ከዚህ የበለጠ አሁንም ብዙ ልማቶች እንደሚሰሩ ነው። ቦታው እንዳጠቃላይ ሁሉም ይኸው የሚታይ ነው። ዙሪያውን ብዙ ልማቶች እየተሰሩ ነው። እነዚህ ልማቶችም አሁንም ከዚህ የበለጠ ተሰርተው የአባቶቻችንም የህይወት ጉዞ የሚሻሻልበት ይሆናል ማለት ነው እና ስለዚህ አባታችን ዛሬ በጣም እናመሰግናለን። በዚህ እኛን አክብረው በዚህ ቦታ ላይ መጥተው እኛ ልጆችዎትን ለመመረቅ ያሳለፉትንም ወይንም ደግሞ የሰሩትን ትሩፋት በመግለጽ ትልቅ አስተዋጽኦ ያደረጉልን አባታችን በጣም እናመሰግናለን። ይፍቱኝ ነው አባት።